ሰላም ለእናንተ ይሁን ቅዱሳን የእግዚአብሔር ጸጋና ሰላም ይረት ይብዛላችሁ ያልኩ ማቴዎስ ወንጌል ምዕራፍ 11 ከቁጥር 28 እስከ 30 ያለውን ክፍል አብረን እንመለከታለን። እንደዚህ ይላል። እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ፣ እኔም አሳርፋችኋለሁ። ቀንበሬን በላያችሁ ተሸከሙ፣ ከእኔም ተማሩ፣ እኔም የዋህ በልቤም ትሑት ነኝና ለነፍሳችሁም ዕረፍት ታገኛላችሁ። ቀንበሬ ልዝብ ሸክሜም ቀለል ነው ይላል። በዚህ ክፍል ላይ ጌታ ኢየሱስ ክርስቶስ በቀንበር ውስጥ ላሉ ሰዎች፣ በሸክም ውስጥ ላሉ ሰዎች፣ በኃጢአት ዕዳ ውስጥ ያሉ ሰዎች፣ በእርግማን ውስጥ ላሉ ሰዎች ነፃ ለማውጣት ወደ እኔ ኑ ብሎ ጥሪ ያደረገበት ኢየሱስ ክርስቶስ ለሰዎች የሚያደርገውን ጥሪ እናያለን። እና በዚህ ክፍል ላይ እኔ እንደዚህ በሚል ሐሳብ ትንሽ ነገር ላጋራችሁ ወዳለሁና የነፍስ ዕረፍት በሚል የነፍስ ዕረፍት ጌታ ኢየሱስ ክርስቶስ በዚህ ክፍል ላይ ሲናገር ለነፍሳችሁ ዕረፍት ታገኛላችሁ ብሎ ነው የምናገረውና ኢየሱስ ክርስቶስ ዕረፍት ለመስጠት በግብጽ ለእስራኤላውያን ነፃ አወጣችኋለሁ፣ አሳርፋችኋለሁ፣ ለቅሷችሁን አይቻለሁ፣ እንባችሁን አይቻለሁ፣ ጩኸታችሁ ወደ እኔ ደርሷልና አሳርፋችኋለሁ፣ ነፃ አወጣችኋለሁ ብሎ ሙሴን ወደ ግብጽ ልኳልና ሙሴ መዶ ከእስራኤል ሕዝብ ከግብጽ ላይ ከግብጽ እጅ ላይ ነፃ ካወጣ በኋላ እስራኤል ሕዝብም እንደገና ተመልሶ በቀንበር ውስጥ ተመልሶ በኃጢአት ውስጥ ተመልሶ በጭንቅ ውስጥ ሲገባ ነው የምናየውና ከሙሴ ጀምሮ እስከ ብሉይ ኪዳን ነቢያቶች፣ ካህናቶች፣ መሳፍንቶች፣ ነገስታቶች ሁሉ ያገለገሉበትን ዘመን ብንመለከት ሰው ከጭንቅ ነፃ እንዳልወጣ፣ ሰው የነፍስን ዕረፍት እንዳላገኘ መጽሐፉን ብዙ ጊዜ የምንመለከተው እና ሲሆን ሙሴ ዕረፍት የነፍስ ዕረፍት ለህዝቡ እንዲሰጣቸው እንዲያስተምራቸው መሪ አድርጎ ካህን አድርጎ እግዚአብሔር ካስነሳ በኋላም ሰዎቹ ዕረፍት አላገኙም እና ዕረፍት ያላገኙት ግብጽ ብንኖር እዛው ብንገዛላቸው እዛው ብንሞት ግብጽ መቃብር ስለሌለ ነው፣ ዱባ ወጥ ብንበላ እንደዚህ ብሎ የኋላ ኑሮን ሞትን መቃብርን ሲመኙ ነበር። ለምን? ዕረፍት ስላላገኙ። መና በልተዋል፣ ኤርትራ ባህር ተከፍሎ ተሻግረዋል፣ ግን የነፍስ ዕረፍት አላገኙም። ስለዚህ የትን ያክል ታምራት ቢደረግም የሞተ ቢነሳም የነፍስን ዕረፍት የሚሰጠው እሱ ሳይሆን የነፍስ ዕረፍት መስጠት የሚችለው ጌታ ኢየሱስ ክርስቶስን ስናምን፣ ጌታ ኢየሱስ ክርስቶስን ስንቀበል፣ ኢየሱስ ክርስቶስ በውስጣችን ካለ የነፍሳችን ዕረፍት አግኝተናል። ስለዚህ ነው ጳውሎስ ሲናገር ምንድነው የሚለው? አእምሯችሁንና ነፍሳችሁን የሚያልፍ የክርስቶስ ሰላም ሐሳባችሁ ይጠብቃል የሚለው እና ብዙ ጊዜ ሰዎች የተሻለ ስራ ቢያገኝ፣ የተሻለ ገንዘብ ቢያገኝ፣ የተሻለ ኑሮ ቢኖር፣ የተሻለ እንደዚህ ቢያደርግ እኮ አርፋለሁ ይላል። እንደዚህ ቢያደርግ እኮ አርፋለሁ፣ የተሻለ ቤት ቢሰራ እኮ አርፋለሁ፣ የተሻለ መኪና፣ የተሻለ